ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የፋኖ ኃይሎች የጋራ ድርጅት መመስረታቸውን አሳወቁ። በጎንደር ቋራ ቀናትን የወሰደው ውይይት በማድረግ የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት ይፋ አድርገናል ብለዋል። የኢትዮጵያ ሉዓላዊነትና ከማንነትና ወሰን ጋር በተያያዘ ያላቸውን አቋምም ገልጸዋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትሩ በህወሓት ላይ ክህደት ፈጽመዋል ሲል ድርጅቱ ገለጸም። የገቡትን ቃል አጥፈው በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ ጦርነት እንድንክድ የሚያደርግ ሰርቲፊኬት ውሰዱ ተባልንም ብሏል። ምርጫ ቦርድ ሰርቲፊኬቱን መሰረዝ ይችላል ሲልም በመግለጫው አሳውቋል። ታደምጡታላችሁም። በጦርነቱ ሳቢያ በአማራ ክልል በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተነገረም። ፈተናውን ለመውሰድ የተመዘገቡት ተማሪዎች አሃዝም 99 ሺህ ብቻ ነው። እንቃኘዋለን። የሕክምና ባለሙያዎች ጥያቄን ተከትሎ የመምህራንና ሌሎችም ሰራተኞች ጥያቄ እንደ እሳት ሊዛመት ይችላል ተባለም። ይህ በእንዲህ እንዳለ የሕክምና ባለሙያዎች በመጪዎቹ ሳምንት የሚያካሂዱትን የስራ ማቆም አድማ በማስመልከት የአፈጻጸም መዘርዝርን አውጥተዋል። ትሰሙታላችሁ። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውንና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመለከተም። በሌላ በኩል ማይናማር ከነበሩ ኢትዮጵያውያን መካከል 82ቱ መመለሳቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች የጋራ ድርጅት መመስረታቸውን አሳወቁም። በጎንደር ቋራ ቀናትን የወሰደው ውይይት በማድረግ የአማራ ፋኖ ናሽናል ፎርስ የተሰኘ ድርጅት ይፋ አድርገናል ብለዋል። የኢትዮጵያ ሉዓላዊነትና ከማንነትና ወሰን ጋር በተያያዘ ያላቸውን አቋምም ገልጿል። የፋኖ ኃይሎች በአማራ ክልል በሚያደርጉት እንቅስቃሴ በአባሎቻቸው ድርድርን በሞከሩና በደጋፊዎቻቸው በሚፋለማቸው የብልጽግናው አገዛዝ በኩል ጭምር ተደጋግሞ እንደ ድክመት ከሚነሱ ጉዳዮች ውስጥ ወጥ አደረጃጀት የሌላቸው ናቸው የሚለው ይጠቀሳል። ምንም እንኳን አሁንም ሁሉም በክልሉ ነፍጥ ያነሱ ኃይሎችን ያካተተ እንዳልሆነ የተገለጸ ቢሆንም ነገር ግን በጎንደር፣ በጎጃም፣ በሰሜን ሸዋና ወሎ ቀጠናዎች የሚንቀሳቀሱ የፋኖ አደረጃጀቶች አንድ ድርጅት መፍጠራቸውን ይፋ አድርጓል። በዘመነ ካሴ፣ ሀብቴ ወልዴ፣ መሪ ወዳጆና ደሳሌ ሲያስብ ሸዋ የሚመሩት የአራቱ ቀጠና የፋኖ ኃይሎች ናቸው አንድ ድርጅት መፍጠራቸውን ያሳወቁት። የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ስያሜም ሰጥተውታል። በጎንደር ቋራት የተደረገው የድርጅቱ መስራች ስብሰባም 13 አባላት ያሉት ማዕከላዊ አመራር የተመረጠበት ነው ብለዋል። ድርጅቱ አቋሙን ካሳወቀባቸው ጉዳዮች ውስጥ የሉዓላዊነትና የማንነትና ወሰን ጥያቄ ጋር የተገናኙት ጉዳዮችም ተመላክቷል። በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላወል አቋም አለን ያሉ ሲሆን የአማራ ህልውና የሚረጋገጠውም ከሌሎች የኢትዮጵያ ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ አገዛዝን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ እናምናለን ሲልም ይገልጻል። ድርጅታችን እንደ ወልቃይት ጠለምትና ራያን ጨምሮ በሁሉም የሀገሪቱ አካባቢዎች ያሉ የወሰን የማንነትና ራስን በራስ የማስተዳደር ጥያቄዎች ምላሽን እንዲያገኙ የሚሰራ ነው ሲልም ያክላል። የፋኖ ኃይሎች አዲሱ አደረጃጀት ለዲያስፖራውና የሚዲያ ባለሙያዎች፣ ለብልጽግና ካድሬዎች፣ የሰራዊቱ መኮንኖችና ወታደሮችም ጥሪ ያቀርበዋል። ለኢትዮጵያውያን በሚል ባቀረቡት ጥሪም የአማራ ህዝብ የህልውና ተጋድሎም የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖቻችን መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ብሏል። ሌሎች የፋኖ አደረጃጀቶችም ወደዚህ ድርጅት እንዲቀላቀሉ በመጠየቅ
ጠቅላይ ሚኒስትሩ በህወሓት ላይ ክህደት ፈጽመዋል ሲል ድርጅቱ ገለጸም። የገቡትን ቃል አጥፈው በትግራይ ህዝብ ላይ የተፈጸመውን ጄኖሳይዳዊ ጦርነት እንድንክድ የሚያደርግ ሰርቲፊኬት ውሰዱ ተባልንም ብሏል። ምርጫ ቦርድ ሰርቲፊኬቱን መሰረዝ ይችላል ሲልም በመግለጫው ላይ ያሳውቋል። የፌዴራል መንግስቱንም ጅዋጅዌ እየተጫወተ ነው ብሎታል። ህወሓት እና የፌዴራል መንግስቱ እርስ በርስ እውቅና በመሰጣጠት በፕሪቶሪያ ተፈራርመዋል ያለው ህወሓት በዚህም መሰረት እውቅና ከመሰጣጠት አልፎም አንዱ ሌላውን ህልውና እንዲያከብር ይገደዳል። ስምምነቱ ሁለቱም ወገኖች በጦርነት ወቅት ስንጠቀምባቸው የነበሩትን አማራጮችን ትተን ልዩነታችንን በውይይትና በድርድር ለመፍታት የሚያስችል ነው ያለ ሲሆን ከዚህ ውጭ ሌላ መንገድ እንደሌለም በአጽንኦት አስረድቷል። ድርጅታችን በፕሪቶሪያው ስምምነት መሰረት ፖለቲካዊ እውቅና አግኝቷል። ይህንንም ተከትሎ ከፌደራል መንግስቱና ከውጭ ዲፕሎማቶች ጋር ውይይት ሲያደርግ ቆይተዋል ሲልም አስታውሷል። የጠቅላይ ሚኒስትሩ የጥፋትና የጦርነት መሳሪያ ሆነው ከሚያገለግሉ ተቋማት መካከል አንዱ የሆነው የምርጫ ቦርድ ያለ እርሳቸው ትዕዛዝ እንደማይንቀሳቀስ ቢታወቅም ህወሓት ግን ቦርዱን የሰላም ስምምነቱን የሚሸረሽር ተግባር እየፈጸመ ነው በማለት ኮንኖታል። ያለ አብይ አህመድ መመሪያ የማይሰራው ምርጫ ቦርድን በራሱ ተነሳሽነት ጥፋት የሚፈጽም አድርጎ ያቀረበው ህወሓት 14ኛው ድርጅታዊ ጉባኤ ሲካሄድ ጠቅላይ ሚኒስትሩ ጉባኤው እንዲካሄድ ምክረ ሀሳብ አቅርበው እንደነበርም ጠቅሷል። ከጥቂት ሳምንታት በፊት ኢትዮ ፎረም ያገኘውን መረጃ ዋቢ አድርጎ ባሰራጨው ዘገባም ከህወሓት 14ኛ ድርጅታዊ ጉባኤ ጀርባም የጠቅላይ ሚኒስትሩ ሴራ እንደነበር መዘገቡ የሚዘነጋ አይሆንም። ህወሓት ይህንን በሚያረጋግጥ መልኩ ባወጣው መግለጫም ጉባኤ ለማካሄድ በሐምሌ 2016 ዓ.ም ለማካሄድ ዝግጅት ስናደርግ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገናል። በዚህም ከጠቅላይ ሚኒስትሩ ጋር በተደረገው ውይይት ነባሩ ህጋዊ የእውቅና ሰርቲፊኬት እንዲመለስ እንደገና ጥያቄ አቅርቦም 14ኛ ድርጅታዊ ጉባኤያችሁንም አድርጉ የሚል ሀሳብ መቅረቡንና ይህንኑም የጠቅላይ ሚኒስትሩን ምክረ ሀሳብ ተቀብሎ በድጋሜ ለምርጫ ቦርድ ጥያቄ ማቅረቡን አስታውሷል። ይሁን እንጂ ጠቅላይ ሚኒስትሩ የገቡትን ቃል አጥፈው ድርጅታችን እንደ አዲስ እንዲመዘገብ የሚያዝ ውሳኔ ተሰጠንም ብሏል። እንደ አዲስ እንዲመዘገብ የተገደድኩበት ህጋዊ ማዕቀፍ ከሌሎች የኢትዮጵያ የፖለቲካ ፓርቲዎች ሁሉ በተለየ እንዲገደብ የሚያደርግና የትግራይ ህዝብን ጄኖሳይዳዊ ጦርነት በሚክድ ግዴታ እንዲኖር የሚያደርግ ነው ብሎታል። ህወሓትና የፌደራል መንግስቱን የሚያገናኘው ህጋዊ ሰነድ የፕሪቶሪያዊ ሰላም ስምምነት ብቻ ነው ያለው ድርጅቱ ነባሩን ህጋዊ እውቅና ለመመለስ የሚያስፈልገው የፖለቲካ ውሳኔ ነው። ይህንን ለማድረግም የሚከለከል ህግ የለም። የፖለቲካ ፓርቲዎች አዋጅን እንደ ጭንብል በመጠቀም ዥዋዥዌ መጫወት ችግሩን ያወሳስበዋል ብሏል። በመሆኑም መንግስት የምርጫ ቦርድን ጥላ መከታ አድርጎ እየሄደበት ያለው የፖለቲካ ጨዋታ አንትቶም ህጋዊ የእውቅና ሰርቲፊኬቱን ለድርጅታችን ሰጥቶም የሰላም ስምምነቱን ተግባራዊ ቢያደርግ ሁላችንም ተጠቃሚ እንሆናለን ሲል ጠይቋል። ምርጫ ቦርድ ጉባኤ እንደገና አካሄዱ እያለ የሚያወጣው መግለጫ ዛቻ አዘል ነው ያለው ህወሓት ይህንን ለማንም አይጠቅምም ብሎታል። ህወሓት ገና የሚሰረዝ ሳይሆን አሁንም ተሰርዞ ያለ ነው። ከጥር 2013 ዓ.ም ጀምሮ ከቦርዱ ጋር ምንም ግንኙነትም የለውም። እናም ቦርዱ በነሐሴ 3 2016 ሰጥቻለሁ የሚለውና እኔ ያልተቀበልኩትን ሰርቲፊኬትም ከሆነ መሰረዝ ይችላል ብሏል። ድርጅቱ ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነው እውቅናችንን ሲሰጥ ብቻ ነው በማለትም በአጽንኦት ገልጿል። የፕሪቶሪያው ስምምነት እንዳይን ብሌናችንን እንጠብቃለን በሚል መፈክር የዘጋውን መግለጫውን ይህንን የህጋዊ ሰርቲፊኬት ጉዳይ የስምምነቱ አፈራራሚዎችም የሆነ የፌዴራል መንግስቱ እንዲያጤኑትም ጠይቋል። የህክምና ባለሙያዎችን ጥያቄ ተከትሎ የመምህራንና ሌሎችም ሰራተኞች ጥያቄ እንደ እሳት ሊዛመት ይችላል ተባለም። ሁሉም ዜጋ የሐኪሞችን ጥያቄ እንዲደግፍም ጥሪ ቀርቧል። መንግስት የእነዚህን ባለሙያዎች ጥያቄ በኃይል ለመፍታት በሚጥርበት በዚህ ወቅት ሌሎች ሰራተኞችም ተመሳሳይ ጥያቄያቸውን አንስተው እንዲነሱ ሊያደርግ ይችላል የሚል ስጋትም አሳድሯል። በሌላ በኩል የህክምና ባለሙያዎች በመጪዎቹ ሳምንታት የሚያካሂዱትን የስራ ማቆም አድማ በማስመልከት የአፈጻጸሙን ዝርዝር ይፋ አድርገዋል። በህክምና ባለሙያዎቹ ጥያቄ ላይ መግለጫ ያወጣው ኢህአፓም ይህንን ተገቢ ጥያቄ አለመመለስ የሁሉም ዜጋ ጤና አደጋ ላይ መጣል ነው ሲል አዎንታዊ ምላሽ እንዲሰጣቸው ጠይቋል። አገዛዙ በተመሳሳይ መንገድ ጥያቄ አንስተው የነበሩ መምህራንን በጉልበት እንዳፈነ ያስታወሰው ኢህአፓም አሁንም የህክምና ባለሙያዎች ጥያቄን በለመደው መንገድ ለመፍታት እንዳይጥርም መክሯል። የሀገሪቱ አብዛኛው ዜጋ መሰረታዊ የሚባሉትን ፍላጎቶች ለማሟላት አቅም አጥቷል ያለው ፓርቲውም የህክምና ባለሙያዎቹ ድምጻቸውን ለማሰማት ያስገድዳል
ያናደዳቸው ጉዳይ የአብዛኛው ኢትዮጵያዊ በተለይም የመምህራኑ የመንግስት ሰራተኞችና የመሰል የህብረተሰብ ክፍሎች አጀንዳ መሆኑንም አንስቷል። ዜጎች የሚያነሱትን ሰላማዊ ጥያቄ በአግባቡና ፈጥኖ መመለስ የመንግስት ግዴታ መሆኑን ያነሳው ኢህአፓም ገዢ መደቦች ያላቸውን የገዢውን ፓርቲ ሰዎችን ቀሪው ዜጋ እንዳገልጋያቸው ሊመለከቱት እንደማይገባም መክሯል። የህክምና ባለሙያዎችን ጥያቄም የመምህራኑም ሆነ የቀሪ ሰራተኞች ጥያቄ የተዳፈነ እሳት ነውናም ሊምቦ ገቦግና እንደ ሰደድ እሳት ሊያዛምተው ይችላልም ብሏል። ማህበራዊ ሰላምን ለማምጣት ባይቻል እንኳን አገዛዙ እነዚህ ጥያቄዎችን ያነሱ አካላትን ለማፈን እንዳይሞክር ያለ ሲሆን ሁሉም ዜጋ ያለምንም ማወላወል ለህክምና ባለሙያዎች ያልተሸራረፈ ወገንተኝነቱን ሊያሳይ ይገባል ሲልም ጥሪ አቅርቧል። በሌላ በኩል የኢትዮጵያ የጤና ባለሙያዎች ንቅናቄ የመጨረሻ ያለውን ውሳኔ ባሳወቀበት መግለጫው ጥያቄ ያነሱ ባለሙያዎች ለማፈን ሙከራ እየተደረገ ነው ያለ ሲሆን ማስፈራራት፣ ማገትና ማሰር መጀመሩንም ገልጿል። በስራ ማቆም አድማው ለሚፈጠረው ሀገራዊ ቀውስ ኃላፊነቱን የሚወስደው የጤና ሚኒስቴርና መሰል መንግስታዊ ተቋማት ናቸውም ብሏል። ያቀረብናቸውን ጥያቄዎች ለመመለስ በ3 ቀናት ውስጥ ሚኒስቴሩ ምላሽ የሚሰጥ ከሆነና ጥያቄዎችን ለመመለስ ቀነ ገደብ ካሳወቀን በማህበራችን በኩል ለመደራደር ዝግጁ ነንም ብሏል። የሚሰጠንን ምላሽ መሰረት አድርገንም እንደ ምላሹ አጥጋቢነት የስራ ማቆም አድማውን በከፊል ወይንም በሙሉ እናነሳለን ብሏል። ይህንን ጥያቄያችንን አዳፍኖ የሚፈጠረው ክፍተት በአዲስ ቅጥር ለመሙላት የሚደረግ እንቅስቃሴ የሚኖር ከሆነም ያለምንም ቅድመ ሁኔታ ወደ ሙሉ አድማ እንገባለን ሲልም አስጠንቅቋል። በአድር ባይነት ተነሳስቶ የቅጥር ተግባር ሊፈጽም የሚንቀሳቀስ የትኛውም የጤና ባለሙያም ከድርጊቱ እንዲቆጠብም ጠይቋል። የሙያ አጋርነታችሁን ከድታችሁ ከመርሃ ግብር ውጭ ስራ ላይ የሚገኙ ባለሙያዎችን ከአጉል እወደድ ባይነት እንድትጠበቁ ሲልም አሳስቧል። ባለሙያዎቹ የሀገሪቱን የጸጥታ ተቋማትን አስመልክተው በሰጡት አስተያየትም እኛ የጤና ባለሙያዎች እያደረግን ያለነው ሰላማዊ የመብት እንቅስቃሴ ነውና ወደ ጤና ተቋማት ስትሄዱ ለእናንተም ይሁን ለቤተሰቦቻቸው አገልግሎት በሚሰጠው የህክምና ባለሙያ ላይ የኃይል እርምጃ ከመውሰድ እንድትቆጠቡ እናሳስባለን ሲል ተማጽኗል። በመሆኑም ከግንቦት 3 እስከ 9 ባሉት ቀናት ድንገተኛ ህክምናዎች፣ የማዋለጃና የጽኑ ህሙማን እንደዚሁም ድንገተኛ ቀዶ ህክምና አገልግሎቶች ሲሰጡ ይቆያሉ ያለው የስራ ማቆም አድማው መርሃ ግብሩ ከግንቦት 10 ጀምሮ ሙሉ በሙሉ ስራ እናቆማለን ይላል። በጦርነቱ ሳቢያ በአማራ ክልል በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተነገርም። ፈተናውን ለመውሰድ የተመዘገቡ ተማሪዎች አሃዝም 99 ሺህ ብቻ ነው። የክልሉ ትምህርት ቢሮ የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብሏል። አንድ በሰሜን ጎጃም ዞን የሚገኝ የ12ኛ ክፍል ተማሪ ሲናገር በክልሉ ሰላም እስከሚመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ገልጿል። ወጥተን ገጠር ቁጭ ብለናል፣ ምን እናደርጋለን? ከቤተሰብ ጋር ሆነን ልማት ነገር እየሞከርን ነው። በመስኖ ልማት ለጊዜው ሽንኩርት እያለማሁ ነው። ትምህርቱማ በዚህ ሰዓት የለም ሲልም ይገልጻል። ክልሉ ከዚህ ቀደም ባሉት ዓመታት በየዓመቱ ከ150 ሺህ እስከ 180 ሺህ ተማሪዎችን የማስፈተን አቅም እንደነበረው መረጃዎች ያመለክታሉ። ይሁን እንጂ ባለፈው ዓመትና ዘንድሮም እነዚህ ተማሪዎች ወደ ፈተና አይቀመጡም። በአማራ ክልል ባለው ጦርነት ምክንያት በሚሊዮን የሚቆጠሩ ተማሪዎችም ትምህርት አለመጀመራቸው ይታወቃል። የክልሉ ትምህርት ቢሮ በዚህ ዓመት 7 ሚሊዮን ተማሪዎች ለመመዝገብ ቢያቅድም የተመዘገቡት ተማሪዎች ግን 2.5 ሚሊዮን አካባቢ ብቻ ናቸው። ከዚህ ቀደም በአማራ ክልል በሰላም እጦት ችግር በምስራቅ ጎጃም ዞን ከሚገኙት 996 ትምህርት ቤቶች ውስጥ የተከፈቱት 86ቱ ብቻ ስለመሆናቸው የዞኑ ትምህርት መምሪያ መግለጹም አይዘነጋም። በተመሳሳይ በክልሉ ሰሜን ጎንደር ዞን ከሚገኙ 565 ትምህርት ቤቶች መካከል መደበኛ የመማር ማስተማር ሂደት የጀመሩት 192 ትምህርት ቤቶች ብቻ ስለመሆናቸው ዞኑ ገልጾ ነበር። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመለከተም። ይህ በእንዲህ እንዳለ በማይናማር ከነበሩ ኢትዮጵያውያን መካከል 82ቱ መመለሳቸው ሰምቷል። ኢትዮጵያውያን በተሰደዱባቸው ሀገራት መሳደዳቸው ቀጥሏል። ጅቡቲና ሶማሌላንድን ጨምሮ ጎረቤቶች ሳይቀር ዜጎችን ውጡልን የሚል አዋጅ ላይ ናቸው። ከውስጥ የአገዛዙ የፖለቲካ ኪሳራና ጦርነት የሚያሰድዳቸው ዜጎች ከውጭ የብልጽግናው
ዲፕሎማሲያዊ ኪሳራ እያሳደዳቸው ነው። ከሰሞኑ ይፋ የተደረገ አንድ ጥናት ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች መብታቸውና ደህንነታቸውን እያስጠበቁ አይደለም ይላል። የራሱ የመንግስት ተቋም የሆነው ስነ ምግባርና ጸረ ሙስና ኮሚሽን ለስራ ወደ ውጭ ሀገር የሚሄዱ ዜጎች በሚጓዙበት ሀገር ለድብደባና ለእንግልት እየተዳረጉ ነው፣ ኤምባሲዎችና ቆንስላዎች መብታቸውና ደህንነታቸውን እያስጠበቁ አይደለም ሲል ገልጿል። ይህ በእንዲህ እንዳለ 82 ኢትዮጵያውያን ከማይናማር ተመልሰዋል ሲል ዶይቼ ቬለ ዘግቧል። የተሻለ ገቢ የሚያስገኝ ስራ ታገኛላችሁ በሚል ከፍተኛ የድለላ ማታለል ተፈጽሞባቸው ወደዛች ሀገር ከተጓዙ ከ1000 በላይ ኢትዮጵያውያን መካከል 41ዱ ከ2 ቀናት በፊት ወደ ሀገራቸው መመለሳቸውን ቤተሰቦቻቸውና ከተመለሱት መካከል አንዱ የሆነው ግለሰብ ለመገናኛ ብዙሃን ገልጿል። እነዚህ ሰዎች በሰላም ወደ ሀገራቸው እንዲመለሱ እንቅስቃሴ ሲያደርጉ የቆዩት የተመላሽ ቤተሰቦች በቀጣይ ሳምንትም ወደ 500 ያክል ይሆናሉ ያሏቸው ሰዎች እንደሚመለሱ መረጃ እንዳላቸው ገልጿል። ወጣት ምስክር የአውሮፕላን ቲኬት ቆርጦ የይለፍ ማረጋገጫ ወይንም ቪዛ ተዘጋጅቶለት ከአዲስ አበባ ወደ ሩቅ ምስራቅ ባንኮክ ታይላንድ ሲጓዝ ወጡኑ ሰርቶ የተሻለ ገቢ ማግኘት ነበር። ሆኖም ሄዶ ራሱን ያገኘው ለማያቋርጥ አካላዊ ጥቃትና ቅጣት እንደዚሁም ስቃይ ያልተገባ ስራ እንዲፈጸም የሚገደድበት የማይናማር ጠረፋማ ቦታ ነው። ወጣቱ ከ9 ወራት የጭንቅ ጊዜ በኋላም ባሳለፍነው ረቡዕ ከሌሎች 40 ኢትዮጵያን ጋር ወደ ሀገሩ ተመልሷል። ዛሬ ደግሞ ከዛው ከስፍራው የወጡ 82 ሰዎችን ሊቀበል ቦሌ ዓለም አቀፍ አውሮፕላን ማረፊያ ሄዶ ነበር ብሏል ዘገባው። የጋርዮሽ ጊዜን የሚያስታውስ ያኗኗር ስርዓት ውስጥ ነበርን ሙሉ በሙሉ ማለት ይቻላል በማለት የከረሙበትን አስከፊ ሁኔታም አስረድቷል። ወጣት ምስክር ሌላው ከኛ ይማር መውጣት የግድ ሲሆንም ከህጋዊ መንገዶች ውጪ ሌሎች ምርጫዎችን ማማተሩ ይበቃል ብሏል። ሁልጊዜ እኛ በባህላችን እኔ ላይ ካልደረሰና ምንም አንዳንድ ነገሮች ከሰው ልትማር ይገባል በማለትም ስደትን በህገወጥ መልኩ የሚያማትሩትን ቆም ብለው እንዲያስቡ መክሯል። የስራ ጦት፣ ጦርነት፣ የግዳጅ አፈሳና ተስፋ መቁረጥ አፈና የኢትዮጵያን ወጣቶችን በገፍ እንዲህ ያለ አደገኛ መንገድን እንዲመርጡ ምክንያት ከሆኑ ጉዳዮች መካከል በቀዳሚነት የሚጠቀሱ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።